ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩ ኤልስታይል ግባለት። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። 2 ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዘኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። ተረበ መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-2 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሽልጻጻ ጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልነገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመጫል። ተደጋግፈን ግባ ደውጣው ቤንጃሚን አዳም ያቸውታ ብለህ ብረቋጣሪ ልጨፍር አቸውታ ብለህ ባለቀ ሰዓት አባ ይሄ ማን ነው? እዚህ ጋር አሳየው ቤንጃሚን ከሞን ዩናይትድ እንዴ ዳኛው ምንድነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው። ካስሚሮስ ወጣ አይመቸኝ። ሴስኮ ከሞን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። እኔንትን አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ወይኔ 91 ላይ 2 እኩል ነው። ያኔ መሰለ ጎል ላይ ተደርባላችሁ። እንደው በሸታ ብርድ እንዳለ በሸታ ይደረብባችሁ። ምን አይነት ጎል 2 አንደርጉ 91 ላይ ወገቤን ይዤ ቆሜ ዩናይትድ ካላሸነፈ ዳኛው ፊሽ ካልነፋ አህያ ዳኛ። ግን ይሄን ጨዋታ ማን ያሸነፈው? እኔ በጣም የምታሳፍ ካሪክ አይደለም ብራዘር። ብሩኖ ሳይኖር ካሪክ ፈርጉሰን ምንም አያመጣም ብራዘር። ይሄ ልጅ ምን እኔ አሲስት ቁጥራዊ መረጃ ቁጥርማ ካናታችን በልጧል። ይሄን ልጅ ስላለህ ነው አንተ እንደ ክለብ የመጣኸው እዚህ ቶፕ 6 ውስጥ ቶፕ 5 አሁን 5ኛ መሰለኝ ያለኸው ብሩኖ ስላለህ እንጂ ካሪክ ያለ ብሩኖ ባዶ ነው። እንዴት ነው የሚችለው? ይሄን የምትናገሩ ሰዎች ግን በጣም ደንቆሮ ማይገልጻችሁ ሰዎች ናችሁ። ብቻ 15 ቀናችንን እንዲነጫችሁልን ቢያንስ ለፉልሃም አውሩ። የኛን ረስታችሁታል። ቢያንስ ደግሞ 3-2 ተመሳሳይ። ወይኔ ካሪክ በ3-2 ነው እንዴ ተለከፈ? ግባ ቅሌት ይልኝ ሀቢብ። ምን አይነት ምታት የሆነ ሰውዬ ናት በእናትህ። ግባ ለጥፊው ውረድ ነፍጫላ ይበለኝ። አፍልቼ ነበር አንተ እስከ ጥጉ ማለት ነው። እስከ ጥጉ ነበር የተቋጠረብሽ ሻሼ። ወይኔ ዛሬ ሴስኮ አወጣሽ እንጂ መኖሪያ መቀመጫ ማይኖርሽም ነበር ይሄን ሳምንት ማለት ነው። ምድር ላይ እሱ ረቢ በቃ ዱንያ አኺራሽን ነው ያስተካከለልሽ እንጂ መሞቻሽ ነበር ዛሬ። ብቻ አርሰናል ደጋፊዎች ቆይ የሚመለከተን ኳስ አለ። ቋጠሮ በጥሩ መንገድ እየሄደ ነው እንዳያችሁት። እስከዚህኛው ትንሽ ቢሆን እንትን ብለናል። ዋናውን እንትን እንበል። እንኳን ደስ ያላችሁ ምድረ የነፍጫላ የሻሼ ደጋፊዎች። ወይኔ ዝለላቸው፣ ወይኔ ሴስኮ ጀማ ወሽመጤን ቆረጠው፣ ወሽመጤን በጥስ
ነው ያደረገው። ወይኔ 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 ደህና ገግሜ ጀሞ ደህና ገግሜ ከሁለት ለባዶ ሁለት ታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ ከ80 ደቂቃ በኋላ አረ ወይኔ አረ ይክለብ ንደዱ ያንድዳችሁ ወይኔ ሴስኮ አንተ ይሄ ሌላ ነገር ነው ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ታው ነው እንዴት ነው 93 ላይ 3-2 መሆን የሚቻለው አገኘኋቸው ይጎኒ ጨጓራቸው ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው ወይኔ አገኙ ቀንዱ ኢሉሚናቲ ናቸው እነዚህ ሲያናዱ ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው ኮፒ ሊንክ አድርጉት በደም እያያዘብኝ ነው ቪዲዮ ወላሂ ዛሬ ዳኛውንም ነው ያሸነፍነው ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች በደንብ ኮፒ ሊንክ ሪፖስት እና ፎሎ አድርጉ ይመቻችሁ I want to say, man, the first time was so nice, I had to do it twice.